ከፍዬ ከቢሮ ላስወጣህ ይችላል እንዲታሰሩ ወይ ደግሞ በቁጥጥር ስር እንዲውሉ። ሰላም ውድ ቤተሰቦቼ እንደምን ቆያችሁ? ዛሬም እንግዲህ አዳዲስ ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። ከነሱም የመጀመሪያ ጉዳያችን የታሰሩ ቲክቶከሮች መፈታታቸው ይሆናል። ከዛም ቀጥሎ ትታሰርልን እየተባለች ያለችው ግለሰብ ከዛም ደግሞ የማስተር አብነት ያለበት አሳሳቢ ሁኔታ አለ። እናም እግረኛው ሚዲያ ከሰራዊት ፍቅሬ ያደረገው ዱላ ቀረሽ ፍጥጫ የተባለለት ቃለ መጠይቅም አለ። አብራችን ቆዩ፣ ወሬትም እንዳትሄዱ። መጀመሪያ ሰብስክራይብ በማድረግ ጀምሩት። ላይክ፣ ኮሜንት፣ ሼር አድርጉልኝ። እንሂድ ወደ መጀመሪያ ቪዲዮአችን። መጀመሪያ አዶናይ ወደ ቤት ሲገባ የሚያሳይ ቪዲዮ ነው። እንግዲህ የእናት ሆድ የእናት አንጀት አይችልም። እያየችው እንኳን እናቱን ማመን አልቻለችም። ስታለቅ ስታነባው ነበርና ወላጆች በተለይም እናቶች እኛ አድገናል፣ ሁሉንም ነገር ማድረግ እንችላለን ምናምን ብንል ራሱ ትዳር ይዘን ምናምን ልጅ ወልደን ምናምን ራሱ ያደገንና ራሳችን ችለን እየኖርን ያለ ነው አይመስላችሁም? እናት ከምንም በላይ ልጇ ሰርቶ ወዲያ ወዲህ ብሎ ተራውጦ ምናምን ከሚያመጣው ገንዘብ ይልቅ የሱን ሴፍቲ ነው የምትፈልገው፣ የሱን ደህንነት፣ የሱን ሰላም ነው የምትፈልገውና እንግዲህ መጀመሪያ እንኳን ለቤት አበቃ ለማለት ወደለው። እነ ጆሲ ሁለቱም ጃኒ ሴትና ወንድ ማለት ነው ሁሉንም ተፈቷል። እንግዲህ ያልሰማሁት ነገር ቢኖር የኢቫን ጉዳይ ነው። እሷን እርግጠኛ አይደለሁም። ብቻ ግን አብዛኞቹ ታስረው የነበሩ ቲክቶከሮች እንደተፈቱ ነው ያለው መረጃ። እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። እንግዲህ ማሰማሪያ ነው በተለይ በልብስ ጉዳይ የተቀጡ ቲክቶከሮች ቲክቶክ ላይ ወይም ደግሞ በማህበራዊ ሚዲያ ላለ ወጣት በቂ ትምህርት ነው ብዬ አስባለሁ። ካሁን በኋላ እንደዚህ ወጣ ያለ ነገር አናይም ብዬ ማስባለሁ። በጣም ጥሩ እርምጃ ላይ የተወሰደባቸው ብዬ ነው ማምነው እንደኔ ማለት ነው። እንሂድ ወደ ሁለተኛው ቪዲዮአችን። እሱ የሚሆነው እንግዲህ ማስተር አብነት የኢትዮጵያ ሕዝብ ጸልይልኝ፣ ታምም ያለው መደበቅ እፈልግ ነበር ግን መደበቅ አልቻልኩም። ለሰዎች እርዳታ እየሰበሰብኩ ራሱ ለረጅም ጊዜ መቀመጥ አልችልም ብሏል። በጣም የሚያሳዝነው አንድ አለን የምንለው እንቁ የኢትዮጵያ ሰው ነበር ማስተር አብነት። በጣም ለብዙ ሰው የሚደርስ የሚራራ የማይጠየፍ በጣም አለን የምንለው ሰው ነበርና እስኪ ቪዲዮውን አይተን እንምጣ። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እንደሰማችሁት ነው ወንድማችን እንደታመመና መደበቅ ቢፈልግም ህመሙን ግን ከአቅሙ በላይ እንደሆነበት ነው የተናገረው። በጣም ብዙ ሰዎች ያሳክማል፣ ወደ ህንድ ሀገር ሁላ ሳይቀር እየላከ በጣም ብዙ ድጋፍ ያደርጋል። እዚህ ሀገር ውስጥ በብዙ ተነግሮ የማያልቅ በጣም ብዙ በጎ ስራዎች ነው የሚሰራው ማስተር አብነት ማለት ሁላችንም የምናውቀው ነውና ጸሎት የማይፈታው እንቆቅልሽ የለም። እግዚአብሔር ካንተ ጋር ይሁን እንድትድንልን መንፈልገውና የኢትዮጵያ ህዝብ እንግዲህ እሱ እንዳለው ጸልዩለት። በተለይ እናቶች፣ አባቶች፣ የሃይማኖት አባቶች ጸልዩለት። እግዚአብሔር ይማረ።
ድኛለሁ ተፈውሻለሁ ብለህ ምስክርነትን የምትሰጥበት ጊዜ ያድርስልን። እንግዲህ ሁሉንም መልካም እመኝልሃለሁ። እስቲ አሁን ደግሞ ቲክቶከሮች እንደታሰሩ ሰምተናል። እንኳን ደህና መጣችሁም ብለናል። ትታሰርልን እየተባለች ያለችው አንድ ሴትዮ ግን አለች። ቃለ መጠይቅ አድርጋ ነበር ወይም ንግግር አድርጋ ነበር ስለ ሴቶች ምናምንና ይሄ ነገር ልክ አይደለም፣ ከክብር አንፃር ከስነ ምግባር አንፃር ልክ አይደለም እና ትታሰርልን፣ እንዴት እስካሁን አልታሰረችም ምናምን የምትባል ሴትዮ አለች። እስኪ አይተነው እንምጣ። እኚህ ሴትዮ እስካሁን ድረስ ካልታሰሩ እንዲታሰሩ ወይ ደግሞ በቁጥጥር ስር እንዲውሉ ጥቆማ ለመስጠት ያህል ነው። ምክንያቱም የተናገሩት ንግግር አንድን የማህበረሰብ ክፍል የሚያዋርድ፣ ክብርን የሚነካ፣ የተዘባበቱበት የወንጀል ድርጊት ስለሆነ ይህ የወንጀል ደግሞ በወንጀል ሕግ አንቀጽ 613 ጀምሮ እስከ ታች ባሉት ብዙ ድንጋጌዎች አሉ። በዛ መሰረት የሚያሳስር ነው። ምክንያቱም በአንድ ማህበረሰብ በአንድ እናት ያደጉ ልጆች ጋጠወጥ ተብሎ የተሰደቡበት፣ ስነ ስርዓት የላቸውም ተብሎ የተሰደቡበት ድርጊት ስለሆነ ወይ ደግሞ ቪዲዮ ስለሆነ ይሄ ደግሞ በትንሹ እስከ 1 ዓመት ከዛ በላይም ተደማምሮ የሚያሳስር ድርጊት ስለሆነ ጥቆማ ለመስጠት ያህል ነው። ብዙ ነገር ነው። ቪዲዮን ጠቅላላ አይቼዋለሁኝ እኔ ከሀ እስከ ፐ ማለት ነው። ምንድነው በሚያሳዝን ሁኔታ አባቶች ተቆጪ መሆን አለባቸው። አባት ከሌለ ደግሞ ልጆች የሚቆጣቸው ስለሌሉ እናት ደግሞ የዛን አባት ተቆጪነት ባህሪ ይወስዱና ለልጆች መስጠት ያለባቸውን ፍቅር ሳይሰጡ ይቀራሉ የሚል ነው። ግን ብዙ ጥናቶች እንደሚያሳዩት ግን ከሚቆጣ አባት እንደውም በፍቅር ልጆቹን የሚይዝ የሚመክር ልጆች ናቸው ውጤታማ እየሆኑ ያሉት። ሌላው ደግሞ እንደው ጠቅላላ እውቀት በዓለም አንደኛ ሀብታም የተባሉት እነ ኤለን መስክ እነ ኦባማ በጣም ብዙ ታዋቂ ሰዎች ሀገራችን ውስጥም ብንመጣ በጣም ትልልቅ ደረጃ የደረሱ ሰዎች በእናት ብቻ ያደጉ ስነ ስርዓት ያላቸው ጨዋ ሰዎች መሆናቸውን በዚሁ አጋጣሚ ለመንገር እንወዳለን። ከዚህ በተጨማሪ ደግሞ ኢንተርቪው ሲሰጡ ማናችንም ሰዎች የህግ አማካሪ እያማከርን ቢሆን ጥሩ ነው። ምክንያቱም ተጠያቂነት ስለሚመጣ ማለት ነው። አንዱ ዝም ቢል አንዱ ዝም አይልም። ስለዚህ ዝም የማንል ሰዎች ስላለን በህጉ እንድትጠየቁ ጥረት የምናደርግ ሰዎች ስላለን ህግ እያማከራችሁ ሄጄ እንደዚህ ብናገር ያስጠይቀኛል ወይ የሚጎዳ አካል አለ ወይ እያልን እያማከርን ብንሄድ ጥሩ ነው እላለሁ። አመሰግናለሁ። ምናልባት ቃለ መጠይቁን ሁላችሁም ሰምታችሁታል ብዬ ነው የማስበው። የተናገረችው ምንድነው? ወደድክም ጠላህም ወንድ ልጅ የሌለበት ቤት ጋጥወጥነት መስፈኑ አይቀርም። ሁሌም ጋጥወጥነት አለ። ከዛ ደግሞ ሴት ልጅ በተማረች ቁጥር አሁን ለምሳሌ ዲግሪ ማስተርስ ምናምን እያለች በተማረች ቁጥር አሮጋንት እየሆነች ነው የምትሄደው። ሀምብል አትሆንም። በቃ አሮጋንት ነው የምትሆነው፣ ጨካኝ ነው የምትሆነው የሚል ሀሳብም ነበርና እኔም አልስማማበትም። በጣም ብዙ ሰዎችም ቅሬታቸውን እያሰሙ ነበረ። ለምን አትያዝም? ለምን አትታሰርም? ይሄ እኮ አንድ አካል ለይቶ መስደብ ነው፣ ክብርን ማውረድ ነው ተብሏል። እስኪ እናንተስ ምን ታስባላችሁ በዚህ ጉዳይ? አትስማሙበትም ብዬ አስባለሁ። ማለት በጣም ብዙ እናቶች በመልካም ስነ ምግባር በትክክለኛ መንገድ ልጆቻቸውን ያሳደጉ እናቶች አሉና የእናንተ ሀሳብስ ምንድነው? ከዚህ ቀጥለን የምናየው ምንድነው? እግረኛው ሚዲያ ከሰራዊት ፍቅሬ እያደረገው ቃለ መጠይቅ ነው የሚሆነው። ዱላ ቀረሽ ፍጥጫ ብለውታል። በሌላ አንግል ደግሞ በሜዳው ዘረረውም ተብሏል። እስኪ ምን አይነት ንግግር ቢሆን ነው እንደዚህ የተባለለት? አይተነው እንምጣ። አንድ ጥያቄ ለመጠየቅ ይዣት የመጣኋት ነበረች። ቃሏ ታስደነግጠው ይሆን? እኔን በተለይ አንተን ላስደነግጥ ይችላል። ለኔ ግን ለሰርሽ በሚቀርብበት ቋንቋው ተመጣጣኝ ይሆን ወይ በሚል እያሰብኩ ነበር። ካወራናቸው ጉዳዮች ካነሳህልኝ የሌሎች ድርጅቶች የማስታወቂያውን ምንም ካነሳህልኝ በኋላ መጠየቁ ልክ ሆኖ አገኘሁት። ሰርሽ ከተከፈለው ምንም ማስታወቂያ ይሰራል።
ይሄው ነው ጥያቄው። ዛሬ የሚገርም አይደለም። ከተከፈለው ምንም ነገር ይሰራል አይደለም። ከፍዬህ ከቢሮ ላስወጣህ እችላለሁ ላልሰራልህ ካላመንኩበት። ባጭሩ መልስ ነው። መርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍተህ እስከምትዘጋ ድረስ ነው እንታይ ነበር። ደግነቱ ቴሌቪዥን አትከፍትም፣ ዩቲዩብ ላይ ነው ያለው። እና እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው የሚያሰራው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራም። ፊንቴክን ነው ለምን ነው አላልከውም? ፊንቴክን ለምን ነው እለዋለሁ። ያንን የመሳሰለ ነገር አቀረበ። ትክክለኛ መሆኑን ምኑን አሳየ። ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትን ያሉት እኮ። አሁን የደንበኞቹን ጉዳይ እኮ አሁን እዚህ ላይ ነው ስህተታቸው። አሁን ገባህ ነገሩ። ጊዜ በጣም አነጋጋሪ ከሆኑ ቪዲዮዎች እቺ ናት የመጀመሪያው ማለት ነው። አንተ ከተከፈለ ምንም መስራት ትችላለህ፣ ወይም ደግሞ አንተ ከተከፈለ ሁሉም ነገር የምትሰራ ሰው ነህ ብሎ ነበር የጠየቀው። እሱ ደግሞ እኔ ካልፈለኩ ከፍዬ ከቢሮ ላስወጣ እችላለሁ ነበር መልሱና መርጬ ነው የምሰራው፣ የምፈልገውን ነው የምሰራው ለማለት ያክል ነው የተናገረው። ሌላም እንግዲህ ከአዶናይ ጋር መስራቱ ምናምን በዛ ዙሪያ የሚያነሱት አንዳንድ ወሬዎች ነበሩ። ከነሱ መሃል የሱ የሰራዊት መልስ ምንድን ነበረ? እኔ ወጣቱ ጋር ተቀላቅዬ መስራቴ፣ እኔ ዘመኑን የሚጠልበው ነገር ማድረጌ ልክ አይደለም ማለት አልችልም። የሰራውት ትክክል ነው። እኔ ወጣቱ ጋር መስራቴ ምናልባት ወጣቱ እኔ እንዳረመው እኔ ደግሞ ወደ ኋላ ስቀር እሱ እንዲስበኝ የግድ አብረን መስራት አለብን። ጊዜውን የሚጠልበው ነገር ነው እንጂ እያደረኩ ያለሁት ክብርን እየቀነስኩ አይደለም እና እያደረኩት ትክክለኛ ነገር ነው ብለዋል። አንዳንድ ሰዎች እግረኛው ሚዲያን በጣም በብዛት እየተቹት ይገኛሉ። ሰራዊት ፍቅሬን ለማሳሰር የሄደበት ርቀት ሁላ እያሉት ይገኛሉና ምናልባት ነው አይደለም ማለት አልችልም፣ ግን ይሄን ያክል ርቀት መሄድ አልነበረበትም። የሰራዊት ፍቅሬም በጣም ጥሩ ምላሽ ሆኖ ስላገኘሁት ማለት ነው። አብረህ ስትሰራ አንተ መንገድ ስትሰጥ እሱን ይመለሳል። እሱ ደግሞ ምናልባት ወደ ኋላ ሲቀር አንተን ትጎትተዋለህና ባላንስ ሆነ ስትሰራ ደግሞ ይበልጥ ውጤታማ የሚያደርግ ነው ብዬ ስለማስብ ነው። ውድ ቤተሰቦቼ ለዛሬ ያልኳቸው ቪዲዮዎች እነዚህ ነበሩ። እኔ ጋር ስላላችሁ እጅግ በጣም አመሰግናለሁ። አሁንም ላስታውሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ላይክ ሼር አድርጉልኝ። ምናልባት መጨመርም መቀነስም ያለብኝ ነገሮች ደግሞ ካለ ኮሜንት ሴክሽን ውስጥ አስቀምጡልኝ። ቻር ቆዩልኝ። ቻው